ይጭ የኔ ቆንጆ ግን ለምንድን ነው የማንጋባው እንዴ? እቺ ልጅ ግን የምረቱ ነች። ዛሬማ ማጣራት አለብኝ። የት ይቀራል ብለህ ነው? እኔ እኮ ነገሮች ይስተካከሉ ብዬ ነው እንጂ በጣም ነው ማፈቅር። ዳግም እንዴ አንቺ ሂጂ እንዴ አንተ ዳግም አንተን ነው መሰለኝ። አይ አይደለም፣ ነይ ከዚህ አካባቢ እኮ እንሂድ ብዬ ነው። አንተ ዳግም አንተን እኮ ነው። አንተ ዳግም እህት እኮ ነች እየጠራች ያለችው። ይጭ እንደተለመደው ደግሞ ብር አምጣ ብላ ልጨቀጭቀኝ ነው። ቆይ አንዴ አዋርቻት ልምጣ። ምን ሆነክ ነው ስጠራክ ዝም ብለኝ የምትሄደው? ዛሬ ምን ልትሰሪ መጣሽ? ነገ አይደለ እንዴ እንገናኛለን ያልኩሽ? እንዴ ናፈከኛ። ከመምጣቴ በፊት ደግሞ እኮ ደውዬልክ ነበር። እኔም እኮ ናፍቀሽኛል የኔ ቆንጆ። በቃ ዛሬ ሂጂ እሺ፣ ነገ እንገናኛለን። ሂጂ። ለምንድን ነው ግን ደግዬ እህት ላይ እንደዚህ የምትጮህባት? ኧረ ተያት በእናትሽ። ትናንትና ብር ሰጥቻት ዛሬም ካልሰጠኝ እኮ ነው የምትለው። ደፋር። ምን አንተ እኔ ነኝ ብር ካልሰጠኝ ብዬ የሚጨቀጭቀኝ? ሀና እባላለሁ፣ ፍቅረኛው ነኝ። አንቺን ማወቅ እችላለሁ? እኔም ምን እና እህቴ ነሽ ብር እየጠየቀች ነው ሲልሽ የነበረው? አዎ። ልክስክስ፣ ሁለተኛ አጠገቤ እንዳትደርስ እሺ? ስለዚህ እኔም እስከ ዛሬ ለሷ እህቴ ነበርኩ ማለት ነው አይደለ? ኧረ አይደለም እኮ በእናትሽ። ዝም በል ውሻ ነህ እሺ?